ሰላም ልጆች እንዴት ቆያችሁ? ስላገኘኋችሁ በጣም ደስ ብሎኛል። እኔ ሚስ ቤቲ ነኝ። ልጆች በባለፈው ቪዲዮአችን ስለምን እንደተማርን ታስታውሳላችሁ? ጎበዝ ልጆች፣ በባለፈው ቪዲዮአችን የተማርነው ስለ ባለ አንድ እግር ፊደላት ነው። ልጆች ባለ አንድ እግር ፊደላት ለምን ባለ አንድ እግር እንደተባሉ ታስታውሳላችሁ? በጣም ጎበዞች። ባለ አንድ እግር ፊደላት ባለ አንድ እግር የተባሉበት ምክንያት አንድ እግር ብቻ ስላላቸው ነው። ጎበዝ ልጆች። ልጆች ባለ አንድ እግር ፊደላት እነማን እንደሆኑ ታስታውሳላችሁ? ጎበዞች። ተ ቸ ሀ ነ ኘ ገ የና ፐ ናቸው። ጎበዝ ልጆች። ልጆች በዛሬ ቪዲዮአችን ደግሞ ስለ ባለ ሁለት እግር ፊደላት እናያለን። እስከዛው ድረስ አብራችሁን ቆዩ። ልጆች ባለ ሁለት እግር ፊደላት ለምን ባለ ሁለት እግር እንደተባሉ ታውቃላችሁ? በጣም ጎበዞች። ባለ ሁለት እግር ፊደላት ባለ ሁለት እግር የተባሉበት ምክንያት ሁለት እግር ስላላቸው ነው። በጣም ጎበዝ ልጆች። ልጆች በመሰረታዊ በአማርኛ ፊደላት ስንት ባለ ሁለት እግር ፊደላት እንዳሉን ታውቃላችሁ? በጣም ጎበዞች። 13 ባለ ሁለት እግር ፊደላት አሉን። በጣም ጎበዞች። እነርሱን ለማን ናቸው? ፊደል ለ፣ ሰ፣ ሸ፣ በ፣ አ፣ ሀ፣ ከ፣ ዘ፣ ዠ፣ ደ፣ ጀ እና ጸ ናቸው። በጣም ጎበዝ ልጆች። ልጆች በእነዚህ ፊደላት ቃላት መመስረት ትችላላችሁ? በጣም ጎበዞች። ለምን አብረን አንመሰርትም? ጎበዞች። በለ ለውዝ፣ በሰ ሰዓት፣ በሸ ሸረሪት፣ በበ በግ፣ በአ አበባ፣ በከ ከበሮ። ልጆች በእነዚህ 13 ፊደላት የተለያዩ ቃላት መመስረት እንችላለን። በጣም ጎበዞች።
ልጆች አሁን ሰዓቱ የጥያቄና መልስ ሰዓት ነው። ጥያቄ ቁጥር 1 ልጆች ባለ 2 እግር ፊደላት ለምን ባለ 2 እግር እንደተባሉ ታስታውሳላችሁ? በጣም ጎበዝ ልጆች። ባለ 2 እግር ፊደላት ባለ 2 እግር የተባሉበት ምክንያት 2 እግር ስላላቸው ነው። በጣም ጎበዞች። ጥያቄ ቁጥር 2 ልጆች በመሰረታዊ በአማርኛ ፊደላት ውስጥ ስንት ባለ 2 እግር ፊደላት እንዳሉን ታስታውሳላችሁ? በጣም ጎበዝ ልጆች። በመሰረታዊ በአማርኛ ፊደላት ውስጥ 13 ባለ 2 እግር ፊደላት አሉን። እነሱም ለ፣ ሰ፣ ሸ፣ በ፣ አ፣ ኸ፣ ከ፣ ዘ፣ ዠ፣ ደ፣ ጀ እና ጸ ናቸው። በጣም ጎበዝ ልጆች። ልጆች የዛሬ ትምህርታችንን በዚያ ያጠናቅናል። በሚቀጥለው ቪዲዮአችን ስለ ባለ 3 እግር ፊደላት እንማራለን። እስከዛው ድረስ ደህና ሁኑ ልጆች።